የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል ርዕስ ከባለፈው ሳምንት የቀጠለ ህዝባዊ ውይይት በለሚኩራ ክፍለ ከተማ በሚገኙ ወረዳዎች ተካሂዷል። በመድረኮቹ ለውይይት የተዘጋጀ ሰነድ የቀረበ ሲሆን በከተማው በማህበራዊ በኢኮኖሚያዊ ዘርፎች የተከናወኑ ሰው ተኮር ተግባራት ቀርበዋል። በአዲስ አበባ ከተማ ከለውጥ ወዲህ በርካታ ሰው ተኮር የልማት ስራዎች መከናወናቸውን ያነሱት የጉለሌ እጽዋት ማዕከል ዋና ዳይሬክተር ኢንጂነር ጉተማ ሞረዳ ለስኬቱም አስተዳደሩ ከነዋሪዎች ጋር በቅንጅት በመስራቱ የተመዘገበ ድል መሆኑን ገልጸዋል። እነዚህ ውጤቶች ደግሞ ህብረተሰቡን በማሳተፍ የመጡ ውጤቶች ናቸው። በተለያየ ጊዜ ከህብረተሰቡ ጋር የሚሰሩ ስራዎችን የጋራ በማድረግ ከህብረተሰቡ ግብዓቶች በመውሰድ የመጡ ውጤቶች መሆኑን ይገነዘባል። ዋና ዳይሬክተሩ ከዚህ ቀደም አስተዳደሩ ይህን መሰል ህዝባዊ ውይይቶችን ሲያካሄድ የቆየ መሆኑን አስታውሰው መድረኩ ተለዋዋጭ በሆነው ቀጠናዊና ሀገራዊ ጉዳዮች ዙሪያ የጋራ መግባባት ለመፍጠር የሚያስችል መሆኑን ጠቁመዋል። አስተዳደሩ ከዚህ ቀደም በነዋሪው የሚነሱ ጥያቄዎች ምላሽ የሰጠበትን ፈጣን ሂደት እንደሚያደንቁ የተናገሩት የውይይቱ ተሳታፊዎች የአቅመ ደካማ ቤት እድሳት፣ የትምህርት ቤቶች ምገባ እንዲሁም ከተማዋ በዓለም አቀፍ መድረኮች እያገኘች ያለውን እውቅናና በቴክኖሎጂ የተደገፈ አገልግሎት አሰጣጥ ለተገኙ መሻሻሎች ምስጋና አቅርበዋል። ክብርት ከንቲባችንን እጅግ በጣም የማደንቃት ነገር ቢኖር በተለያየ ጊዜ የህዝብን መድረክ እየተጠቀመችበት ከተማ እየለወጠች ያለች ሴት ናት። አዲስ አበባ ንግስት ጣይቱ ስያሜን የሰጧት ከተፈጥሮ ገጸ በረከት ወይም ደግሞ ካዩት ነገር በመደነቅ ነው። ከተማ አስተዳደሩ ግን ያሳየኝ ነገር ቢኖር አንድ ትልቅ ትሩፋት እሳቤን፣ ታሪክን ከትውልድ ጋር በማስተሳሰር ለነገ ታሪክ ስልጣኔ በመስራት መቀየርን አሳይቶኛል። ጠቅላይ ሚኒስትራችን ክብርት ከንቲባችን ለማወራዎች ለአባወራዎች እየተሰሩ የሚሰጡ ቤቶች እጅግ በጣም ከምንም በላይ ውስጤ አስደሳች ናቸው ማለት ይቻላል። ነዋሪዎቹ ትኩረት ሊሰጣቸው ይገባል ያሏቸውን ሀሳቦች ያነሱ ሲሆን በተለይም ኮሪደር ያልደረሰባቸው አካባቢዎችን ማድረስ፣ እንደ ወረዳ የመንገድ ዳር መብራትና የውሃ መቆራረጥ እንዲሁም የወጣቶች ማዘውተሪያ ስፍራ ማስፋት የቀጣይ ቤት ስራ ሊሆን እንደሚገባ አንስተዋል። ከሀያት እስከ አራብሳ የኮሪደር ልማት ስራ እኛም እንፈልጋለን። ከተማ ላይ የደመቀው የምናየው ልማቶች ወደኛ ይሄ የተሰራውን ልማት ወደኛም ይምጣ የሚል የህዝብ ጥያቄ በጣም አዳጊ ጥያቄ ነው። ሊበረታታ የሚገባ ጥያቄ ነው። ይህን ጥያቄ መንግስት ተቀብሎ በቀጣይ በደረጃ ነው የሚያስኬደው ማለት ነው። ብልጽግናችን የኛ መንግስት ወዲያው ሰርቶ ወደ ስራ ነው የሚያሳየው። ግን የኛ ወረዳ 4 ወጣት ማዕከል እስካሁን ስራ አልጀመረም። በተለያዩ ብሎኮች ላይ የጀመርናቸው ወጣቱን አዛውንቱን ያማከሉ መዝናኛ ቦታዎችን ጀምረናል። በህዝብና በመንግስት አቅም እነዚህ ተጠናቀው ለህዝብ ይፋ ሲደረጉ በጣም የሚያስመሰግኑ በ3 ወር ውስጥ የሚጠናቀቁ የጀመርናቸው ስራዎች አሉ። የወረዳ አስተዳደር ጽሕፈት ቤታችን የአገልግሎት አሰጣጥ ምቹ አይደለም። የአገልግሎት አሰጣጡን ምቹ ከማድረግ ጋር ተያይዞ ኪራይ ባይሆን እዛም ባልሆን በአንድ ማዕከል ቢሆን ያሉ ችግሮች ካሉ እስካሁን የተነሳ ችግር የለም። ግን ደግሞ ችግሮች ቢኖሩ እንኳን መቅረፍ እንዲችል የአገልግሎት አሰጣጥ መስጫ ተቋማችን ሊስተካከል የሚለው በወረዳ ደረጃ የመስሪያ ቦታ ከተማ መስተዳደሩ አዘጋጅቶ አጥሮልናል። በቀጣይ ስራዎች የሚጀምሩ ይሆናል። በሁለተኛ ደረጃ የውሃ ፕሮብሌም ችግሮች ቢኖሩ አንድ ሳምንት ጋር ቢበል አንድ ሳምንት ይስተካከላልና እዛም ላይ ለህዝቡ ተጠቃሚነቱ እየጎላ ቢሄድ ጥሩ ነው። ከውሃ ጋር የተገናኘ ሪፖርቱ ላይ እንደቀረበ ከዚህ በፊት ወደ 500 ሺህ ሜትር ኩብ ነበር የሚቀርበው። አሁን 850 ሺህ ሜትር ኩብ ሆኗል በቃል ማለት። ግን የከተማ እድገቱ በየጊዜው የሚታወጡ ለዚህ ትልቅ ፕሮጀክት ያስፈልጋል። አሁን ሱሉልታ አካባቢ የሚሰራ ሲቪሉ 500 ሺህ በቀን የሚያመርት ሜትር ኩብ የሚያመርት ፕሮጀክት ወደ ስራ እየተገባ ነው ያለና እነዚህ ፕሮጀክቶች አጠናክረን ከሰራ የሺፍት የፈረቃው ጉዳይ እየቀነሰ ሄዳል ማለት ነው። መድረኩ ህዝብ ያነሳቸው ጥያቄዎችን ደረጃ በደረጃ ለመፍታት የሚያስችል የጋራ መግባባት የተፈጠረበት መሆኑም ተመላክቷል።